ዛሬ የምንገኘው የኢትዮጵያ የስልጣኔ ማማ በሆነችው በጎንደር ከተማ ነው። የከተራ በዓል በጎንደር ሲታሰብ ልዩ ትርጉም አለው። ጎንደር ዛሬ ባንድ እግሯ ቆማለች። ከፒያሳ እስከ ቀበሌ 18 ከፋሲል ግንብ እስከ ባህረ ጥምቀቱ ድረስ ያሉት ጎዳናዎች በነጭ ጋቢና በሀገር ባህል ልብስ ተውበዋል። ይህ በየመሃሉ የሚሰማው የከበሮ ድምጽና የሆያ ሆዬ ዜማ ዝም ብሎ ጭፈራ አይደለም፣ የዘመናት ታሪክና ሃይማኖታዊ ፍቅር መገለጫ እንጂ። ጎንደር የጥበብ ከተማ እንደመሆኗ ወጣቱ በራሱ ግጥምና ዜማ ታቦቱን እያጀበ የአባቶቻችንን ርስት አንለቅም በሚል ወኔ ሲጓዝ ማየት ልብን በሀገር ፍቅር ያሞላል። ውድ የጎልደን ቻንስ ቤተሰቦች ዛሬ እዚህ ባትኖሩም ይህንን ታላቅ የደስታ ድግስ ከኛ ጋር አብራችሁ እየተጋበዛችሁ ነው። ሰላም፣ እንዴት አለ? ሰላም ላንተ ይሁን አባቴ። እስኪ ራስክን አስተዋውቀን። መልኬ ይባላለሁ። ዛሬ እንግዲህ ጎንደር ከተማ ጋር የምንገኘውና የጥምቀት በዓል ምን ይመስላል? እንግዲህ ጎንደር ከተማ እንደምታያትኝ ድምቅ ብላለች። እንግዳ እየተቀበለች ነው። ያው እንደምታየው በጣም ብዙ ህዝብ እየገባ ነው ወደ ሀገሪቱ እና እኛም የምናደርገው አቀባበል በጣም አሪፍ ነው። ጥሩ እየተቀበልናቸው ነው እንግዶች። በጣም ደስ ይላል። አሁን ጥያቄ ልጠይቅህና አሁን ለምሳሌ የጥምቀት ዋዜማ በዓል ከተራ በመባል ይታወቃል እና ከተራ ማለት ምን ማለት ነው? እስኪ ከተራ ማለት ያው እንግዲህ ከተረ እንደማለትም ነው። አሁን የሆነ ነገር ሲመጣ መክቶ እንደመያዝም ማለት ነው። ከትሮ ያዘ እንደማለት ነው። ይሄን ይመስላል። ከተረ ማለት እስኪ በአማርኛ ያው ከተረ ማለት ገደበ እንደማለት ነው። ከተረ ማለት ገደበ። እናመሰግናለን። በቃ እሺ፣ መልካም በዓል። እሺ። ተመልከቱት፣ ይህ የጎንደር ህዝብ ነው። በአንድ ልብ ሆኖ ታቦቱን እያጀበ ወደ ባህረ ጥምቀቱ እየተመመ ነው። ጎንደር ዛሬ የእንግዶች መናሪያ ሆናለች። ካህናቱ በያሬዳዊ ዜማቸው፣ ወጣቱ ደግሞ ሆያ ሆዮ በሚለው የባህላዊ ወረብ በዓሉን እያደመቁት ይገኛሉ። ሰላም ወልድ። እስኪ ከየት ነው? ከባህር ዳር። እሺ፣ የጥምቀት በዓል በጎንደር ምን ይመስላል? በጣም ያምራል። በጣም ቆንጆ ነው። እውነት እኔ የመጀመሪያ ጊዜ ነው ስመጣ፣ እንደጠበቅኩት ነው፣ ካሰብኩት በላይ በጣም ያምራል። በጣም ዋው፣ ደስ ይላል። እስኪ ማለት ድባቡን እስኪ ስታዩ ምን ይመስላል? እስኪ እንዲህ ነው ብዬ አልገልጸውም። እውነት በጣም ነው ደስ የሚለው። ህዝቡ በጣም ይለያል። እውነት በጣም ይለያል። ከተባለው ከተወራለት በላይ ነው። ህዝቡ በጣም ደግ ነው። በጣም ሩህሩህ ነው። ህፃናቱ ሳይቀሩ ነው በቃ መንገድ ላይ መተው ጉልበታችንን የሚስሙን። እውነት ያየሁትን ነው እኔ እውነቱን ነው እያወራ ያለሁት። በጣም ነው ደስ የሚለው። በጣም ዋው፣ ደስ ይላል። እስኪ ጥምቀትን በጎንደር ላላሳለፉ ሰዎች፣ አሳልፈው ለማያውቁ ሰዎች ምን መልእክት አለሽ? ኑ በጣም ቆጭቶኛል እስከዛሬ አለመምጣቴ። በጣም ደስ ይላል። እሺ፣ እናመሰግናለን በጣም። እሺ፣ መልካም ጊዜ። እሺ፣ መልካም በዓል። ዛሬ አብያተ ክርስቲያናቱ ታቦቱን አጅበው ወደ ፋሲለደስ መዋኛ ገንዳ የሚያደርጉትን ጉዞ ገና አሁን ተጀምሯል። ሰላም፣ እንዴት ነሽ? እሺ፣ ሰላም፣ እንዴት ናችሁ? ያው እኔ ህሊና እባላለሁ። ያው የምኖረው ደብረ ታቦር ነው። ያው ግን ለዚህ ለ5-6 ዓመታት ጎንደር ዩኒቨርሲቲ ነው የጨረስኩት እና በዓላቱ ያው በጣም አሪፍ ነው እና ያው ለማያውቋት ከዚህ በፊት መጥተው ለማያውቁ እየመጡ ቢያከብሩ ያው ሁሌም ያው በደማቅ ይከበራል። የዘንድሮ ደግሞ ለየት ይላል። በጣም አሪፍ ነገር ነው። እናንተም ያው ከኛ ጋር አብራችሁ ማክበራችሁ ደስተኛ ነን። በጣም ደስተኛ ነን። እሺ፣ እኛም ደስ ብሎናል። እሺ፣ እስኪ ስለ ጥምቀት በዓል እስኪ አንዳንድ ነገር በይን። እስኪ አሁን ለምሳሌ ዛሬ ከተራ በዓል ነው። ከተራ ማለት ምን ማለት ነው? ከምን የመጣ ነው? እስኪ የምታውቂ ነገር ካለ? እሺ፣ የከተራ በዓል እንግዲህ ታቦታቱ ከሚኖርበት ወጦ ወደ ታቦት ማደሪያው የሚሄድበት ነው እና በደማቅ ሁኔታ አሁን ታቦታቱ እየሄደ ይገኛል ማለት ነው። እና የከተራ በዓል ያው
ጥምቀት ከመሆኑ ከአንድ ቀን በፊት የሚከበረው በዓል ማለት ነው። እሱን ይመስላል እንግዲህ። እሺ እናመሰግናለን በጣም። እሺ ደስተኛ ነን። ቴንኪው። እሺ አሁን የደረስነው ታሪካዊውና በዓለም ድንቅ ከሆነው ቅርሶች አንዱ ወደ ሆነው በፋሲለደስ መዋኛ ገንዳ ነው። ይህ ቦታ ዛሬ የሺዎች መጠለያ የጸሎት ስፍራ ሆኗል። ታቦታቱ እዚህ ካረፉ በኋላ ሌሊቱን ሙሉ በምስጋናና በጸሎት ሲታጠኑ ያድራሉ። በ17ኛው ክፍለ ዘመን በአፄ ፋሲለደስ የተገነባው ይህ ድንቅ ጥበብ ዛሬም ድረስ የጥምቀት በዓል ዋና ማዕከል ሆኖ ማገልገሉ የሚደነቅ ነው። ውሃው ሲሞላ ዙሪያውን ያሉ ትላልቅ ዛፎች በሰዎች ሲሞሉ ቦታው ወደ ሌላ ዓለም የወሰደው ያህል ይሰማዎታል። ይህንን ወርቃማ አጋጣሚ ለእናንተ ለጎልደን ቻንስ ተከታታዮች ማሳየት መቻላችን ትልቅ እድል ነው። ጥምቀት በዓል በጎንደር ምን እንደሚመስል በቀጣዩ ቪዲዮ ይዘንላችሁ የሚቀርብ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ጊዜ